በእነሱ ብዬ እንደውም ተናግሬያለሁና አሉ አሁን ደግሞ በቃ እንድትክል ብዬ በቃ በጌታ ጽንት ብዬ እንድቆይ በጣም የጌታን ቃል የሚመግበኝ ፓስተር በፍቃዱ ይባላል። የሚገርም ፓስተር ነው። ይሁን እያስተዋውቃለሁ። በእውነት የሚገርም 8 ወር ነው ደህንነት ያስተማረኝ። አንድ ቀን በፍቃዱ አትመው እሱ ነው ያስተማረኝ። big man of God በጣም ትልቅ ውይ በህይወቴ ትልቅ በቃ በእውነት ነው የምነግራችሁ። ታውቃላችሁ አይደል? ፊራ እንዴት ወደ ጌታ እንደመጣ ተንፍሶ አያውቅም። ታውቃላችሁ አይደል? ፊራ የሰላም ብያለሁ። እንዲሁ ስለ ጌታ ይሰብካል ምናምን ይላል እንጂ እኔ ራሱ አላውቅም። ጌታ ምስክሬ ነው የምልህ። ፊራ ይህንንም ወንድም ሰላም ልበለው። ዘፋየር ብዙ ጊዜ ያየዋለሁ መዝሙር ላይ ምናምን ነገርና የሆነ ትንሽ ክሊፕ ሲለቅና በቃ ፈገግታው ፊቱ ላይ የሚታይ ደስታ፣ ሰላም በቃ የአባቴ ልጅ እንደሆነ በደንብ ነው የሚያስታውቅበት። በዛ ነው ሪፖርት ማድረግ የተዋወቅ ነው። የሚገርም ሰው ደስ ብሎት ያመሰግናል። በጣም ደስ ያለ ሰው በቃ ፍልቅልቅ ያለ እና ሪፖርት አደርገዋለሁ ዝም ብዬ ደስ ከመንፈስ ቅዱስ የሆነ ደስታና ሰላም ፊቱ ላይ የሚታይበት ወንድ ለማስመሰል አይደለም። የሱማ አይደለም በፍጹም ነገር ትችላለህ። እኔም እሱን ነው መንፈስ የፊ ላይ ያልኩት። ስለተዋወቁ ደስ ብሎኛል ወንድሜ። ሰላም ላንተ ይሁን። ሆሎ ተደራረጉ ስላለው ነው። ዘመንህ ለበረከት ይሁን። እኔ ስለተፈወስኩ ነው ነግሬያቸው ነበር። ምስክርነቴ ከስትሮክ 7 ወር ሙሉ $243,000 ነው ኢንሹራንስ የከፈለው። እኔ ሐዋርያ ነኝ። 25 ዓመቴ ነው በአገልግሎት ሱዳን ላይ፣ ኡጋንዳ ላይ፣ ኬንያ ላይ ሚሽነሪ እየሰራሁ ነውና በፌስቡክ ላይ ነው ተመስገን ተረፈ በሚለው የምታወቀው። ይሄ ዘፋይሮ ክላብ ኢንተርናሽናል ሚኒስትሪ ነው መስሪያ። አሁን ያለሁት እዚህ አሜሪካ ሚኒሶታ ላይ ነኝ። እዚህ መጥቼ ደግሞ ያ ከኢትዮጵያ ከኢየሩሳሌም ወደ ኢትዮጵያ የገባው መንፈስ ነው አሜሪካ ላይ ያቀጣጠልኩ ያለሁትና ብዙ ስደት ያለብኝ ሰው እግዚአብሔር ደግሞ ሙሉ ጊዜውን ለቆ ለብዙዎች መድኃኒት ያደረገኝ ሰው ነኝ። ለአንተን በጣም ነው የምወድህ፣ በጣም ነው የምከታተልህ። አስተዋጽኦ አለው በአገልግሎቴ ውስጥ የአንተና የዛ ወንድ። ምክንያቱም ድፍረታችሁ ሁለተኛ ጢሞቴዎስ 1:8 ላይ የተቀበላችሁት የድፍረት መንፈስ ነው ይላል። ራስ የመግዛት የፍቅር የጽድቅ መንፈስ። እህቴ እንዴት ላለች ይሄ ወደ ክርስትና መምጣት ዝም ብሎ አይደለም። እኔ ውስጥ ያለው አሁን ደስታ ነው ወደ ትውልድ የሚያልፍ ይሄ ነው። ስወርድ ደግሞ እናገራለሁ። ተናገር እስቲ። እንደገና ፍርዬንም ፍራውልን በጣም ነው የምወደው። ዋት ኢዝ ዱይንግ ኤፌሶን ምዕራፍ 2:10 ላይ በክርስቶስ ኢየሱስ መልካም ለማድረግ ተፈጠራችሁ ይላል እና የሚያደርጋቸው ነገሮች እኔ የማደርገውን ነገር የሚከተለኝ ስለሆነ አም ሶ ሃፒ። እስቲ በኋላ ልናገር፣ አሁን ተናገሩ እናንተ። ዋት ኢዝ ዱይንግ ኤፌሶን ምዕራፍ 2:10 ላይ በክርስቶስ ኢየሱስ መልካም ለማድረግ ተፈጠራችሁ ይላል እና የሚያደርጋቸው ነገሮች እኔ የማደርገውን ነገር የሚከተለኝ ስለሆነ አም ሶ ሃፒ። እስቲ በኋላ ልናገር፣ አሁን ተናገሩ እናንተ። በጣም ጥሩ ፊራ፣ ተዘግበናል ወይስ እንዴት? ዮኒዬ እሱ ነው ወደ እኔ የመጣው። ያ የሆነ አጋጣሚ ማስተማሪያ ይሆናል። የማናችንም ነገር አለ አይደለ? ሰዎች ይማሩበታል። እምልህ የነበረን ላይፍ ስለማውቀው ኢትዮጵያ ላይ በደንብ ጥሩ ላይፍ ነበረው። በደንብ እግዚአብሔር ይመስገን፣ እዚህም ጭምር። ግን እዛ ውስጥ ሆኖ ከብዙ ሰዎች ጋር ኢቭን ዘፋኞች የሚባሉ በሁለት እጅ የሚጨብጡት ሰው ነበር ኢትዮጵያ እያለ ራሱ። እውነት ነው፣ እሱ ጋር ነው የሚመጡት። አለ የተባለ ዘፋኝ እሱ ጋር ነው የሚመጣው። እና ከዛ ሁላ ህይወት ውስጥ እንዴት ጌታ ወደ አንተ መጣ? እሷም በስሱ መስማት እንፈልጋለን። እኔ የሚገርም ነገር በልጅነቴ ነው እኔ ያደግኩትም እንደዛ። ስንት ዓመት ሆኜ መሰለ? የ8-9 ዓመት ቤት ውስጥ አስቸግር ነበረ። በቃ አስቸጋሪ ልጅ ስለነበርኩ የእናቴ ወንድም አለ በጌታ ሆኖ ከቤት የተባረረ፣ ማንም አይቀርበውም፣ ተባሮ ምናምን በቃ ማንም አይቀርበውም። እናቴ ብቻ ነው ሰላም ብትለው፣ ማንም አይቀርበውም። ጌታ ስለሆነ ብቻ ጴንጤ ሆኗል ተብሎ እናቴ ጋር ብቻ ነው እንጂ ይመጣው ማንም። እናቴም አክራሪ ኦርቶዶክስ ነበረች። በጣም አክራሪ ከተባለ አክራሪ ሲባል ዝም ብሎ አይነት ሳይሆን በጣም 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 እንደውም ክርስቲያን ከሆናችሁ እንደሷ ነው ተብሎ የሷ ነፍስ አባት ይናገሩ ነበር። አባ መሰረት ይባላል።
እና እኔ ደግሞ ገብርኤል ነው በጣም የምንሄደው ቤተክርስቲያን እና ትንሽ የኔ በቃ አስቸግራለሁ። ገባ አልታዘዝም። በልጅነቴ መላክ ምናምን ላይ ሰው ያየኛል። ከተማ ውስጥ ምል ሰው ነው የሆነ እቃ ተሸክሜ ስመጣ ሰው ያየኛል እና እንዴት ብዬ ሰው እንደዛ አይነት ነገር ነኝ እኔ። የሆነ በቃ ለብሼ ተጣጥቤ መሄድ ነው እንጂ የምፈልገው መላክ ምናምን ራሴን በጣም እንደ ትልቅ አድርጌ ነው ማለት በቃ ይሄ ትልቅ ሰው ጓደኛ የሚይዘው በጣም ትልቅ ሰው ነው። አስተማሪዎቼ ናቸው ጓደኞች እንጂ አልሆንም ከልጆች ጋር አልሆና ልጆች ጋር እንዴት እኔ ከልጆች እኩል እላካለሁ እላለሁ። ሶ የእናቴ ወንድም ስራ ቦታ ምሳ አድርስለት ተብዬ እናቴ ናት የላከች። ቁጭ ብሎ መጽሐፍ ቅዱስ ያነባልሽ እና አንብብልኝ አልኩት። አነበበልኝ፣ ስለ ጌታ ኢየሱስ ክርስቶስ አነበበልኝ። እስቲል ነው በልጅነት ስለሆነ ቦታዋን ሁሉ አረሳት። ከዛ እኔ አረሳትም እና በቃ አነበበልኝ። በየጊዜው ምሳ ምናምን ሲሄድ እሱ ያነብልኛል። ከዛ በኋላ እኔ በቃ ቸርች ከአንተ ጋር ነው የምሄደው አልኩት። እናቴ ደግሞ ሌሊት ነው የምትልከን ቤተክርስቲያን፣ ሌሊት ነው የምትነሳው። እሷ የሌሊት 9 ሰዓት በኢትዮጵያ ሄዳ አስቀድሳ ምናምን ነው የምትመጣው። ሶ ከዛ በኋላ እኔ መሄድ ጀመርኩ እዛ እና እዚህ ቸርች ቀረውና እዛ መሄድ ጀመርኩ። ከዛ እናቴ ሁለት ሃይማኖት እኔ ቤት ውስጥ አልፈልግም አረፈ ቁጭ በል ብላ ገረፈችኝ ማለት ነው። እና ጠዋት ይዛኝ ነው የምትሄደው። ገብርኤል ነው የምንሄደው። ከዛ የሆነ ቀን እኔ በዛው በቃ እዛው ሄዳለሁ እንጂ ልቤ ግን ያለው እዛ ነው በቃ እንትን ያለው እና እሷ በህልም ተገለጠላት። እናቴ ወደ ጌታ እንዴት መጣች? በህልሟ አየች። ህልም አየች ማለት ነው። ህልም አየችና የፕሮቴስታንቶች ቸርች ወደ ብዙ ጊዜ ያው ይርቅ የለ ከከተማ ርቋል የሚሰራው ወደዛ ይርቃል። እና እኔን በጣም እግዚአብሔርን ትወዳለች በጣም እና የእሷ ምስክርነት ምንድን ነው? እኔን የምትፈልጊ ከሆነ ያለሁት እዚህ ነኝ አላት። እንግዲህ ሌሊት አስቀዳሽ ነች፣ የታወቀች ናት፣ በጣም የታወቀች ናት። በእንትኗም በጣም እንትን የሚባል ነው። እና እኔን የምትፈልጊ ከሆነ በዚህ ነው አላት። 2-3ኛ ተደጋጋሚ ሲታያት በቃ እዛ መሄድ ጀመረች ማለት ነው። እዛ መሄድ ጀመረች። ሁላችንም ያው በጌታ እሷ በጣም ዲፕ በፊትም እግዚአብሔርን በጣም የሚፈልግ ልብ ስለነበራት በህልም ነው ራሱ የተገለጠላት 3 ጊዜ። ከዛ በኋላ ሁለቱም ቤተክርስቲያን አሳያት በህልሟ። ሁለቱንም ልጆኝንም አስተው ሁለቱንም አሳያትና ብዙ ሰው ይሄድ ነበረ ወደዚህ ወደ ገብርኤል በጣም ብዙ ሰው ይሄድ ነበርና የዚህኛው መንገድ ደግሞ ማንም ሰው የለም፣ 2 ሰው 3 ሰው ነው የሚሄዱ። እኔ ያለሁት እዚህ ነው አላት። አንቺ እኔን የሚፈልግ ልብ አለሽ፣ እኔን ነው የምትፈልጊው አላትና እዚህ ነው ያለሁት፣ እዚህ ይና አምልኪኝ አላት። ከዛ አንደኛ እሷ ቤተሰቦቿ የታወቁ ስለሆኑ እነዚህ ባላባት ባለርስት የሚባሉ ናቸው እና የሆነ ሪስፔክት አላቸው። ገባ የሆነ ጴንጤም ከክብርም አንጻር ጴንጤም የሆኑ ፋሚሊዎች አይደሉም። ደን እዛ ሄደች፣ ተወራ በጣም ሆነች ተብሎ። ከዛ እሱም እግዚአብሔር እየነካት መጣ። በጣም በቃ ተሰታ እግዚአብሔር ማምለክ ጀመረች። ሁላችንም ያው በጌታ ሆነን ማለት ነው። ከዛ በኋላ እኔ በልጅነት እግዚአብሔር አንተን የሚፈልግበት መንገድ ስላለ ደን ያው በእግዚአብሔር ቤት ውስጥ አደግን ማለት ነው። ሆነ ከዛ በኋላ አንዳንድ ጊዜ ገንዘብ ስታገኝ ምናምን እዛ ሆነ የለህም። ገብቷል። ያ ነው እንግዲህ አሁን የሆነ እድሜ ላይ ትንሽ ከፍ ስል ገንዘብ ምናምን ሲመጣ ዝና ሲመጣ ምናምን ይሸውዳል። እና እኔ ቤተክርስቲያን እንትን ያልኩት ፕሮቴስታንት ቸርች ያቆምኩት በ14 ነው። ያስቃል። እኔ 14 ስትባል 30 ሚሊዮን ብር አገኘውና 10ቱ በዛብኝ 10% ማለት ነው። ያስቃል እኮ እኔ ከዛ ቁጭ አልኩና ደመርኩ ማለት አዲንግ ማሽን ይዤ ቁጭ አልኩና እና መጀመሪያ መሰከርኩ እግዚአብሔር ያደረገልኝ ወረድ ተባል ጋር ከዛ ቁጭ አልኩና አሁን 3 ሚሊዮን ብር ነው የሚመጣው ሂሳቡ፣ እንዴት ብዬ ነው አመሰጣቸው? ሙሉ ወንጌል ቸርች ነው ትዝ ይለኝ። ከዛ ቁጭ ብዬ አሰብኩና ባልመጣ ሳልኩ
ይሄን እንደዚህ ከመሆን ቢቀርብኝስ ምናምን 10% አስጨነቀኝ። ገባ 10% ማለት በጣም አስጨነቀኝ። ላይክ ምን አባቱ መኪና በገዛበት ይሻለኛል ጨምሬ እዚህ ሰጥቻቸው አሁን እነዚህ ምን ያደርጉበታል አሁን ምናምን ብዬ እነሱን አያለው፣ ብሩን አያለው፣ እነሱን አያለው። ነው ፊራይ እሱን እኮ ነው የምልህ። ከዛ ቀረው በቃ ከዛ በኋላ አልሄድም በቃ የትም አልሄድም። ገባ እየሰጠኝ እኮ ደግሞ እግዚአብሔር ራሱ ነው። ገባ ከዛ እንደዛ ባክ ታደርጋለህ። ከዛ በኋላ እግዚአብሔር ያስተምርሃል። ገባ እና ጌታ ኢየሱስ ክርስቶስ እኔ እንደ ወላጅ አባቴ ነው ስለ በስጋ እንዳለ እንደ ወላጅ አባቴ ነው። እኔ በተለይ ለእኔ